ባለፈውን ጥያቄ ያሸነፈው ዳንቴል ሚዲያ ለፈለከው ሰው ሸልም ብሎኛል። እኔ ለማን ልሸልም? እሺ ኮሜንት ላይ ለማን ልሸልም ንገሩ። እናም ዛሬ የሚገርም የኮሪያ ፊልም ይዤላችሁ መጥቻለሁ። ወደ ፊልሙ እንግባ። አንድ ዕቃ አድራሽ በዜብራ ማቋረጫ ላይ እየተጓዘ ሳለ በአንድ ከፍተኛ ፍጥነት ባለው የጭነት መኪና በኃይል ይገጫል። በህይወት ለመትረፍ ጥቂት እድል ብቻ የነበረው ግለሰብ እርዳታ ለማግኘት ቢጮህም ሾፌሩ ከመኪናው ወርዶ የተሰማው ስሜት ግን እድለቢስ ነኝ የሚል ብቻ ነበር። በአካባቢው ምንም ካሜራ አለመኖሩን ሲያረጋግጥ ወደ መኪናው ተመለሰ። እድሜ ልኬን ካሳ ከመክፈል ይልቅ ተጎጂውን ገድሎ መገላገል ይሻላል ብሎ አሰበ። ሆኖም ግን ይህ ሾፌር ለአንድ ዓመት ብቻ ታስሮ ከእስር ቤት ወጣ። ምንም አይነት የጥፋተኝነት ስሜት አልተሰማው። እንዲያውም ህይወቴን አበላሻችሁ በሚል የተጎጂውን እናት ይረግም ነበር። አንድ ምስጢራዊ ሰው ይህን ሁሉ ከሩቅ ሆኖ ይታዘብ ነበር። በዚያው ምሽት ሾፌሩ በመታጠቢያ ገንዳ ውስጥ ዘና እያለ ሳለ ድንገት አንዲት እጅ ራሱን ወደ ውሃ ውስጥ ዘፈቀችው። ምንም ያህል ቢለምንም ጥቁር የለበሰው ሰው ሊለቀው አልቻለም። በመጨረሻም ሾፌሩ ለሰራው ወንጀል ተገቢውን ዋጋ ከፈለ። ፖሊሶች ወዲያውኑ ቢደርሱም ካሜራዎቹ በሙሉ ወድመው ነበር። የሚገርመው ግን ይህ ጥቁር የለበሰው ሰው ጂዮንግ የተባለ የፖሊስ አካዳሚ ተማሪ ነበር። በቀን በትምህርት ቤቱ ይማራል፣ በሌሊት ደግሞ የማይጸጸቱ ወንጀለኞችን በኃይል የሚቀጣ የጨለማው ጀግና የሚል ስም አለው። ጂዮንግ በልጅነቱ እናቱ ስትገደል በዓይኑ አይቷል። ወንጀለኛው እናቱን የገደላት በወቅቱ ጥሩ ሙድ ላይ አይደለውም በሚል ተራ ምክንያት ነበር። ዳኛው ግን ግድያው ታስቦበት የተደረገ አይደለም በሚል ወንጀለኛው ለ3 ዓመት ብቻ እንዲታሰር ወሰኑ። ሕፃኑ ጂዮንግ በወቅቱ በፍርሃት አንገቱን ደፋ። ነገር ግን ከዚያች ቅጽበት ጀምሮ ለበቀል ተሳለ። ከ12 ዓመታት በኋላ ጂዮንግ በፖሊስ አካዳሚ የፍልሚያ ጥበብን ተማረ። የመጀመሪያ ኢላማው የእናቱ ገዳይ ነበር። ይህ ወንጀለኛ አንድን የአውቶቡስ ሾፌር ለፖሊስ ነገርክብኝ በሚል በጭካኔ ሲደበድብ አገኘው። ጂዮንግ በጨለማ መተላለፊያ ውስጥ ተከትሎት በመግባት ያለ ምሕረት ተጠቀጠው። የጂዮንግ ጓደኛ ሚል የጨለማው ጀግናን ተግባር ሙሉ በሙሉ ይደግፍ ነበር። ጂዮንግ በኢንተርኔት ላይ አዳዲስ ጉዳዮችን መፈለጉን ቀጠለ። ታካሚዎችን በድብቅ ካሜራ የሚቀርጽና የሚደፍር አንድ ሐኪም አገኘ። ይህ ሐኪም የ6 ወር እስራት ብቻ ተፈርዶበት የሕክምና ፈቃዱም አልተሰረዘበትም። ጂዮንግ ሁዲ ለብሶ ወደ ክሊኒኩ አመራ። ሐኪሙ ለታካሚዋ ማደንዘዣ ሰጥቶ ድብቅ ካሜራውን በከፈተበት ቅጽበት ጂዮንግ መስታወቱን ሰብሮ በመግባት ማደንዘዣውን ለራሱ ለሐኪሙ ወጋው። ከዚያም ዳግመኛ ሐኪም መሆን እንዳይችል እጆቹን ሰባበራቸው። ጋዜጠኛ ቾይ እነዚህ ተከታታይ ክስተቶች ትኩረቷን ሳቡት። ተጎጂዎቹ በሙሉ ከባድ ወንጀል ፈጽመው ቀላል ቅጣት የተፈረደባቸው መሆኑን አስተዋለች። ስለ ጨለማው ጀግና ያዘጋጀችው ፕሮግራም ከፍተኛ ተወዳጅነትን አገኘ። ጋዜጠኛዋ ጁንግ የተባለ ሌላ ወንጀለኛ ፊቱን በቴሌቪዥን ይፋ አደረገች። ጁንግ በአንድ የመዝናኛ ቦታ ላይ በአንዲት ተማሪ ላይ አስከፊ ወንጀል ፈጽሞ የአእምሮ ህመምተኛ ነኝ በማለት 7 ዓመት ብቻ የተፈረደበት ሰው ነበር። ህዝቡ በጁንግ ቤት ፊት ለፊት ተሰብስቦ ድንጋይ መወርወር ጀመረ። ጁንግ መሸሽ ሲሞክርና መጀመሪያ ጉዳይ ሳይበቃ ተጎጂዋን እንደገና ጥቃት ሊያደርስባት ሲያስጨንቃት በዚህ ጭንቅ ሰዓት ጂዮንግ በድጋሚ ደረሰ። ምሕረት እስኪለምን ድረስ በከፍተኛ ቁጣ ደበደበው። በሞትና በሕይወት መካከል እያለ በሕይወት መኖር ከፈለገ የይቅርታ ደብዳቤ እንዲጽፍ አስገደደው። ጋዜጠኛው ወደ ስፍራው ብትደርስም ጁንግ ቀድሞ ወጥቶ ስለነበር አላገኘችው። ሆኖም ግን በሚቀጥለው ቀን የጁንግ መሞት ዜና በሰፊው ተሰራጨ። ይህም ለቾይ ትልቅ የዜና መድረክ ሆነላት። ፖሊሶች በቦታው ላይ ያገኙትን ፍንጭ ተከትሎ ግድያ መኖሩን አረጋገጡ። የጨለማው ጀግናም ዋና ተጠርጣሪ ሆነ። ቾይ በፕሮግራሟ ላይ የግድያውን ፎቶች በማሳየቷ ከፍተኛ መነቃቃት ተፈጠረ። ፖሊሶች የፖሊስ አካዳሚ ፕሮፌሰርን ለእርዳታ ጠየቁ። ፕሮፌሰሩ ይህ ሰው የፖሊስን የምርመራ ዘዴ ጠንቅቆ ያውቃል የሚል ግምት ሰጡ። አንዲት ተማሪ ግን ፖሊሶች ይህን ሰው እንደ ወንጀለኛ ከማሳደድ ይልቅ ሊሸልሙት ይገባል ስትል ተሟገተች። ጋዜጠኛ ቾይ ደረጃዋን ለማሳደግ ስትል የ3 ወንጀለኞችን ዝርዝር ይፋ አደረገች። አንደኛው ሲሆ የተባለ ወንጀለኛ ሲሆን ከልጆች ጋር በመሆን የቀድሞ አሰሪው ቤት ሰብሮ በመግባት የሚስቱንና የ2 ልጆቹን ሕይወት አጥፍቶ ነበር። ሲሆ ጥፋቱን በሕፃናቱ ላይ አሳቦ ከቅጣት አምልጦም ነበር። እንዲያውም ሕጉ ሊነካኝ አይችልም እያለ ይፎክራል።
ጂዮንግ የሲሆን ጭካኔ ሰምቶ ወደሚገኝበት የምሽት ክለብ አመራ። እዚያም ሲሆ የእጽ ዝውውር እንደሚሰራና ገንዘቡን በገጠር እንደሚደብቅ አወቀም። ጂዮንግ ወንጀለኛውን ለማጥመድ በመኪናው ላይ ስልክ ቁጥር ትቶለት እጅን ስጥ የሚል መልእክት ተወለት። ሲሆ ስልኩ የእጽ መከላከያ ክፍል መሆኑን ሲያውቅ ደንግጦ ወደ ገጠር ወዳለው ገንዘቡ ወደሚደበቅበት ሄደ። ነገር ግን እዚያ ሲደርስ ካዝናው ተሰብሮ ገንዘቡ በሙሉ ተዘርፎ አገኘው። ጂዮንግ በውጭ ቆሞ ቆሻሻውን ገንዘብ ሊያቃጥለው ሲል ሲሆ ሊያስቆመው ሞከረ። ጂዮንግ ግን ሲሆን አሸንፎ ተጎጂዎቹን ይቅርታ እንዲጠይቅ አዘዘው። ሲሆ በቁጣ ሊያጠቃው ቢሞክርም ጂዮንግ ያለ ምሕረት ሰንሰለት ባንገቱ ላስሮ ከብረት ፍሬም ጋር አሰረው። በሚቀጥለው ቀን የሲሆ ሬሳ ተገኘ። የጨለማው ጀግና ታዋቂ የሆነ ሲመጣ ፖለቲከኞች ወንጀለኛ መቅጣት የፖሊስ ሥራ ነው በማለት ተቃወሙት። እሱን ለመያዝም ካፒቴን ጆ የተባለ እጅግ ጠንካራ መኮንን ተመደበ። ጆ መኪናን በባዶ እጁ የሚያነሳና ዱርዮች ሁሉ የሚፈሩት ሰው ነበር። በዚህ መሃል አስመሳይ ሰዎች መታየት ጀመሩ። አንዱ አስመሳይ ወንጀለኞቹን እየቀጣ በቪዲዮ ቀርጾ ለሚዲያ መላክ ጀመረ። ይህም ትልቅ ቀውስን ፈጠረ። ጂዮንግ ድርጊቱ እንዲህ ያለ ምስቅልቅል ይፈጥራል ብሎ አስቦም አያውቅም። ካፒቴን ጆ ግን እውነተኛው የጨለማው ጀግና ሴቶችንና ሕፃናትን እንደማይነቃ በማወቅ ልዩነቱን ተረድቷል። ጂዮንግ ለጥቂት ጊዜ ቆይቶ ለመመለስ አቅዶ ቢሆንም አንድ አሳዛኝ ክስተት ዳግም ወደ ስራው መለሰ። ለረጅም ጊዜ የሚያውቃትና ካርቶን በመልቀም የምትተዳደር አንዲት አሮጊት በቀስታ በመጓዟ ምክንያት ጃንግ የተባለ ሀብታም ሰው በመኪና ገጭቶ ገደላት። ፖሊሶች ግን ገዳዩን ወደ ሆስፒታል ወስደው ድርጊቱን አይቶ ገዳዩን የመታውን የሱቅ ባለቤት አሰሩ። ጂዮንግ በአሮጊቷ ሞት እጅግ አዘነ። በዚያው ምሽት ጉዳዩን በገንዘብ ለመጨረስ ወደ አሮጊቷ ቤት ሲመጣ ጂዮንግ ተከትሎት በመሄድ ቀጠቀጠው። በመቀጠልም ፖሊሶችን በማታለል ጃንግ ወደተኛበት የሆስፒታል ክፍል በሐኪም ልብስ ተመስሎ ገባ። ጂዮንግ የጃንግ አፍ ውስጥ የወተት ጠርሙዝ በመክተት ለዳኛው ከፍተኛውን ቅጣት እንዲሰጥ ጠየቅ፣ ካልሆነ ግን ከዚህ የባሰ ስቃይ ይደርስብሃል ሲል አስፈራራው። ጂዮንግ ክፍሉን ለቆ ሲወጣ ካፒቴን ጆ የሆነ ችግር እንዳለ ተሰምቶት ሊከተለው ሲል ከክፍሉ ውስጥ የእርዳታ ጥሪ ሰማ። በሆስፒታሉ ክፍል ውስጥ ጃንግ በፍርሃት ተውጦ ከአልጋው ጋር ታስሮ ተገኘ። ካፒቴን ጆ ወዲያው ያ የሐኪም ልብስ የለበሰው ሰው የጨለማው ጀግና መሆኑን ተረዳ። የሆስፒታሉ የደህንነት ካሜራዎች በሙሉ ስራ አቆሙ። ጂዮንግ ልብሱን በመቀየር በጨለማ ውስጥ ተሰወረ። ድንገት አንድ ጥቁር የለበሰ ሰው ብቅ ብሎ ጃንግን በመስኮት ወረወረው። ጂዮንግ ይህን ሲያይ ደነገጠ። አስመሳዩ ግለሰብ በገመድ ወርዶ በአምቡላንስ ሲያመልጥ ተመለከተ። ጂዮንግ ወዲያው ተከትሎት በመሮጥ አምቡላንሱ ውስጥ ገባ። አስመሳዩ ግለሰብ ጂዮንግን በደስታ ተቀበለው። ጸጥ ያለ ጣሪያ ላይ ሲደርሱ ግለሰቡ የሱ ትልቅ አድናቂ መሆኑንና አብሮት ለፍትህ መታገል እንደሚፈልግ ገለጸለት። ጂዮንግ ግን ተቆጣ። ለፍትህ ብዬ የገነባውትን ስም በዚህ ድርጊት አበላሸው በሚል ባይል ተደባደቡ። የሚገርመው ነገር የአስመሳይ ሰው የአንድ ትልቅ ኩባንያ ምክትል ሊቀመንበር ነበር። ካፒቴን ጆ የጂዮንግ የሰውነት ቅርጽ በሆስፒታሉ ካየው ሐኪም ጋር እንደሚመሳሰል ተረዳ። በሚቀጥለው ቀን በትምህርት ቤት ጂዮንግ ፊቱ ተጎድቶ ሲመጣ ቦክስ ተጫውቼ ነው በሚል ዋሸ። ጆ ግን አላመነው። ነገር ግን ምክትል ሊቀመንበሩ ጂዮንግን ለመርዳት በማሰብ አንዲት ሴት መጣ ትላንት ማታ ከመንገደኞች ጥቃት አድኖኛል ብላ ምስክርነት እንድትሰጥ አደረገ። ይህ ድርጊት ጂዮንግን እንዲጨነቅ አደረገው። ምክንያቱም ሚስጥሩን የሚያውቅ ሌላ ሰው መኖሩን ስላወቀ ነው። ካፒቴን ጆ ኃይል መጠቀምን አቁም ሲል አስጠነቀቀው። ጂዮንግ የጨለማው ጀግና መሆኑን አሁን አረጋግጧል። ጆ አንድ እቅድ ነበረው። ህዝቡ ለቆንጆና ጥሩ ስራ ላለው ጀግና ድጋፍ ስለሚሰጥ ሌላ የማይረባ ሰው አግኝተን ወንጀሉን ሁሉ በሱ ላይ እንለጠፍና የጨለማው ጀግና ተራሶ እንደሆነ እናሳይ የሚል ነበር። በዚህ መሃል ጋዜጠኛ ቹይ አዲስ ምርመራ ጀመረች። ኪም የተባለ ነጋዴ በህጋዊ ንግድ ሽፋን ህገወጥ የቁማር ድርጅት እንደሚመራ አወቀች። ኪም በጣም ጨካኝ ሰው ሲሆን የሚቃወሙትን ሰዎች ለአሳማዎች መኖ እንዲሆኑ የሚወረውር ነበር። ቹይ የቁማር ሰርቨሮች ያሉበትን መጋዘን አግኝታ ፎቶ ስታነሳ የኪም ቅጥረኛ ገዳይ ደረሰባት። አብሯት የነበረው ባልደረባ እሷን ለማዳን ህይወቱን አጣ። የቴሌቪዥን ጣቢያው ኃላፊ ቾይን በገዛ ፈቃድሽ እርምጃ ወስደሽ ባልደረባሽን እንዲሞት አድረግሽ ብሎ ቢወቅሳትም እሷ ግን እውነትን ማውጣት የጋዜጠኛ ግዴታ ነው ስትል በድፍረት መለሰች። ከስራ ስትወጣ አንድ ሰው ሊያጠቃ ሲል ካፒቴን ጆ ደርሶ አዳናት። ለቾይ ማስጠንቀቂያ ሰጣት። ለዚያ ለጨለማው ጀግና ተጨማሪ አደን አታቅርቢለት፣ ካልሆነ ግን ከባድ አደጋ ይገጥምሻል አላት። ካፒቴን ጆ የኪምን መደበቂያ ቦታ አወቀ። በጋሻና በያዘው መሳሪያ የታገዘው ጆ የኪምን ሰዎች በሙሉ ለብቻው ተዋግቶ አሸነፈ።
ፖሊሶች ቦታውን ሲያጣሩት ጆ የጨለማው ጀግናን ዝና ለማጥፋት ሲል ገዳዮቹ እነዚሁ የኪም ሰዎች ናቸው የሚል ወሬ አስወራ። ጂዮንግ ግን የጨለማው ጀግና ስም ለመከላከል ሲል የኪምን ሕገወጥ ስምምነቶች የያዘ ሰነድ ሰርቆ በማውጣት ሌላ የይቅርታ ደብዳቤ ትቶ ሄደ። ይህም እውነተኛው የጨለማው ጀግና አሁንም ስራ ላይ መሆኑን ለህዝቡ አረጋገጠ። ካፒቴኑም ጂዮንግን ለመጨረሻ ጊዜ ሊመክረው ሞከረ። ጂዮንግ ግን ሕጉ ለወንጀለኞች ሩህሩህ ለተጎጂዎች ግን ግዴለሽ ነው በሚል ምክሩን አልተቀበለም። ሁለቱ በኃይል ተጋጠሙ። በጆ ጥንካሬ ቢሸነፍም ጂዮንግን አላሰረውም። ጂዮንግ የፖሊስ አዛዡና ኪም ያላቸው ሚስጥራዊ ግንኙነት ለጆ ነገረው። ሕጉ ወንጀለኞችን መቅጣት ካቃተው እኔ በራሴ መንገድ እቀጣቸዋለሁ ሲል ቃል ገባ። ጋዜጠኛ ቾይ ከስራው ብትባረርም ምክትል ሊቀመንበሩ አዲስ የሚዲያ ተቋም አቋቁሞላት እውነትን ማጋለጧን ቀጠለች። ጂዮንግ ከምክትል ሊቀመንበሩ ጋር አብሮ ለመስራት ወሰነ። ዋና ዓላማቸው የፖሊስ አዛዡንና የኪምን ሕገወጥ የገንዘብ ዝውውር ማጋለጥ ነበር። ጂዮንግ ሚስጥራዊ ፍላሽ ሰርቆ ካወጣ በኋላ ምክትል ሊቀመንበሩ ለጋዜጠኛ ቾይ ሰጣት። ጋዜጠኛዋ የኪምን ወንጀል በቀጥታ ስርጭት ልታጋለጥ ስትል ጆ ሊያስቆማት መጣ። ለዝና ስትይ ወንጀልን እያበረታታች ነው ሲል ወቀሳት። በዚህ መሃል ግን በኪም የታዘዙ ነፍሰ ገዳዮች መጥተው ጥቃት ሰነዘሩ። ጆ በከፍተኛ ሁኔታ ቆሰለ። ጂዮንግ በወቅቱ ደርሶ ጆን ከሞት አዳነውና ወደ ሆስፒታል ወሰደው። ምክትል ሊቀመንበሩ ጂዮንግ ለምን ጆንን እንዳዳነው ባይገባው፣ ጂዮንግ ግን ካፒቴኑን ወደ ራሳቸው ጎራ ለመቀየር አቅዶ ነበር። በሚቀጥለው ቀን ኪም መረጃዎችን ለማሸሽ ሲሞክር ጂዮንግ መደበቂያቸውን አቃጠለባቸው። ጋዜጠኛ ቾይ ድርጊቱን ወዲያውኑ በፕሮግራሟ ላይ ዘገበችው። ፖሊስ በኪም ኩባንያ ላይ ሰፊ ፍተሻ አደረገ። ኪም የሙስና ተባባሪ የሆኑ ፖለቲከኞች እንደሚያጋለጥ በመዛት የፖሊስ አዛዡን እርዳታ ጠየቀ። አዛዡ ግን ዛቻውን ችላ በማለት 6 ወር እስር ቤት እንዲቆይና በዚህ መሃል የጨለማውን ጀግና ከገደለ ቅጣቱ እንደሚቀልለት ነገረው። ኪም በፖለቲከኞች መከዳቱን ተረዳ። አሁን ኪም ራሱ ቾይን ይዞ የጨለማው ጀግና መደበቂያ እንድትናገር ለማስገደድ ወሰነ። በዚህ መሃል ጂዮንግ የዲጂታል ገንዘብ ሽጦ ያገኘውን ገንዘብ ለወላጅ አልባ ሕፃናት ማሳደጊያ በስጦታ ሰጠ። ነገር ግን ይህ መልካም ተግባሩ ወደ ጥፋት አመራ። በሚቀጥለው ቀን የማሳደጊያው ዳይሬክተር መገደላቸውን በዜና ሰማ። ኪም እሱን ለማጥመድ ወጥመድ ማዘጋጀቱን ተረዳ። በተመሳሳይ ሰዓት ቾይ የኪም ሰዎች ወደ ቢሮዋ ሲመጡ በደህንነት ካሜራ አየች። ወዲያውኑ የቀጥታ ስርጭት ጀመረች። የኪም ሰዎች ቢይዟትም ምክትል ሊቀመንበሩ በወቅቱ ደርሶ አዳናት። ፖሊሶች ሲደርሱ አዲሱ ካፒቴን ቾይን ለምርመራ ወደ ጣቢያ ወሰዳት። ጂዮንግ ቾይ ደህና መሆኗ ሲያይ እፎይታ ተሰማው። በምርመራው ጊዜ ቾይ ያዳና ሰው የጨለማው ጀግና እንዳልሆነ ተከራከረች። ምክንያቱ እውነተኛው ጀግና መሳሪያ አይጠቀምም። በሚቀጥለው ቀን ካፒቴኑ ጂዮንግን ቾይ ለአደጋ ተጋልጣ በነበረበት ወቅት የት ነበርክ በማለት ጠየቀው። የጂዮንግ የሰውነት አቋም ከጀግናው ጋር እንደሚመሳሰል ደርሶበት ነበር። እንዲሁም ወንጀል የተፈጸመበት ስልክ በትምህርት ቤት ውስጥ ተከፍቶ እንደነበር አረጋግጧል። ጂዮንግ ግን ይህ የግል ሕይወቴ ነው በማለት መልስ ለመስጠት አሻፈረኝ አለ። ካፒቴኑ የጂዮንግን ትምህርት ቤት ለመፈተሽ ተመለሰ። በዚያ ቅጽበት ወንጀል የተፈጸመበት ስልክ ያለበትን ቦታ ጠቆመ። ቦታውም የርዕሰ መምህሩ ቢሮ ነበር። ይህ ሁሉ የጂዮንግ እቅድ ነበር። የኪምንና የአዛዡን ግንኙነት የሚያሳይ ሌላ ስልክ በመጽሐፍ መደርደሪያ ውስጥ በመደበቅ ፖሊሶች በአዛዡ ላይ እንዲጠራጠሩ አደረገ። እውነቱ እንዳይጋለጥ በመፍራት የፖሊስ አዛዡ የመኪና አደጋ በማስመሰል ካፒቴኑን አስገደለው። ጂዮንግም እቅዱ የሰውን ሕይወት በመቅጠፉ የጥፋተኝነት ስሜት ተሰማው። ቢሞትም እንኳን ይህን መታገሉን እንደሚቀጥል በቁርጠኝነት ተናገረ። በዚህ መሃል ጋዜጠኛ ቾይ ለቀናት መጥፋቷን የሰማው ምክትል ሊቀመንበሩ ወደ ቤቷ ሰብሮ ሲገባ ቤቱ ተመሰቃቅሎ አገኘው። ቾይ በኪም ቅጥረኛ ነፍሰ ገዳይ ታፍና ነበር። በከፍተኛ ሁኔታ ብትሰቃየ ምንም አይነት ሚስጥር አልተነፈሰችም። ጂዮንግ ንጹህ የሆነችው ቾይ ለአደጋ እንድትጋለጥ ስላልፈለገ ከምክትል ሊቀመንበሩ ጋር በመሆን ወዲያው እርምጃ ለመውሰድ ጀመሩ። ምክትል ሊቀመንበሩ አብዛኞቹ ነፍሰ ገዳዮች ለማስኮብለልም ኪም ብዙ ገንዘብ ወደ ደበቀበት ሌላ ቢሮ አመራ። ጂዮንግ ከኪም ጋር በስልክ የሚያወራውን ሰው በመያዝ አንድ መልእክት እንዲያስተላልፍ አስገደደው። ኪም ወዲያውኑ ዋናው ነፍሰ ገዳይ ወደ ተባለው የመገናኛ ቦታ እንዲሄድ አዘዘ። ጂዮንግና ምክትል ሊቀመንበሩ ለነገው ፍልሚያ ለማቀድ በድብቅ ጣሪያ ላይ ተገናኙ። ጂዮንግ ሲመለስ ጓደኛው ሚን በድንገት ደወለለት። ሚን የጂዮንግ ሚስጥራዊ ባህሪና ያለ ምክንያት ከትምህርት መቅረት ተመልክቶ ተጠራጥሮታል። ጂዮንግ ዝም ቢልም ሚን ነገ ከትምህርት እንዳይቀር አስጠነቀቀው። ኪም በሺዎች የሚቆጠሩ ሰዎችን ይዞ የመገናኛ ቦታው ደረሰ።
የቁጥጥር ክፍሉን በመቆጣጠር ካሜራዎቹን መከታተል ጀመሩ። ጥቁር የለበሰ ሰው ሲታይ ኪም እንዲይዙ ታዘዘ። ነገር ግን በካሜራው ላይ ጥቁር የለበሱ ብዙ ሰዎች መታየት ጀመሩ። ኪም በአካባቢው በጨለማው ጀግና የተዘጋጀ የሙዚቃ ፌስቲቫል እንዳለ ተረዳ። ይህ ሁሉ ኪምን ለማደናገር የተቀነባበረ የጂዮንግ እቅድ ነበር። ጂዮንግ ቾይን ለማዳን ሲል ሆን ብሎ ራሱን ለነፍሰ ገዳዮቹ አጋለጠ። በተመሳሳይ ሰዓት ምክትል ሊቀመንበሩ የቡድኑን ትኩረት ለመሳብ ራሱን አጋለጠ። ቾይ ነፃ እንደወጣች ጂዮንግ ወንጀለኞችን ለማጋለጥ እንዲረዳ የቀጥታ ስርጭት የምታደርግበት ስልክ ሰጠ። ካፒቴኑ ስርጭቱን አይቶ ፋታቸውን ካመኑ ዱርዮች ጋር ወደ ስቴዲየሙ ሲፈጥን የፖሊስ አዛዡ ወደ ስፍራው መራ። በመኪና ማቆሚያ አካባቢ ከፍተኛ ትርምስ ተፈጠረ። ጂዮንግና ምክትል ሊቀመንበሩ ከብዙ ጠላቶች ጋር በመታገላቸው ዝለው ነበር። በዚያ ቅጽበት ጆ በመኪና እየበረረ መጥቶ ጠንካራውን ሰው ገጨው። ጆ እንደ ፖሊስነቱ ነፍሰ ገዳዮቹ እጃቸውን እንዲሰጡ ቢጠይቅም ኪም ግን በጭፍን ጥላቻ ጂዮንግን ለመግደል ብቻ ይተኩስ ነበር። ጥቁር የለበሰ ሰው ኪምን ለማስቆም ሲሞክር ሆዱ ላይ በቢላ ተወጋ። ጂዮንግ ኪምን በእርግጫ ካራቀው በኋላ ሲመለከት የተወጋው ሰው የቅርብ ጓደኛው ሚን ነበር። ሚን ጂዮንግን ለረጅም ጊዜ ሲጠረጥር ነበር። አንድ ቀን ጂዮንግን እና ምክትል ሊቀመንበሩን ስቴዲየሙ አካባቢ አይቶ ጥርጣሬውን አረጋገጠ። ነገር ግን ጂዮንግ እሱ ሊያደርገው ያልደፈረውን ጀግንነት እየሰራ ስለነበር አላጋለጠውም። በመጨረሻም ሚን ለፍትህ ሲል ሕይወቱን መስዋዕት አደረገ። ፖሊሶች ሲደርሱ ኪም አመለጠ። ጂዮንግ የጓደኛውን በቀል ለመመለስ ኪምን ማሳደድ ጀመረ። ምክትል ሊቀመንበሩ የቀሩትን ወንጀለኞች በውጪ በኩል በመዝጋት ጂዮንግ በቀሉን እንዲወጣ እድል ሰጠው። ሆኖም ግን አንዱ ነፍሰ ገዳይ ኪምን እንዲገድል በምክትል ፖሊስ አዛዡ ቀድሞ በገንዘብ ተገዝቶ ነበር። ጆ ስፍራው ላይ ደርሶ ሁሉም እጃቸውን እንዲሰጡ አዘዘ። ኪም ማንንም አላመነም ነበር። ባለው ጥንካሬ ሁሉ ተጠቅሞ ቢፋለምም ለጂዮንግ ግን ተመጣጣኝ አይደለም። ጆ ነፍሰ ገዳዩን በቁጥጥር ስር አዋለ። በድንገት ግን የፖሊስ አዛዡ ብቅ ብሎ አንደርግራውንዱን በር ዘጋው። መጀመሪያ ኪም ላይ ተኮሰበት። ከዚያም የሽጉጡን ጥይት በሙሉ ጨረሰ። በመቀጠልም ክፍሉ በውሃ እንዲሞላ ቫልቮቹን ከፈተ። ሁሉም ከሞቱ የሱ ሚስጥር ለዘላለም ተቀብሮ እንደሚቀር አስቦ ነበር። ነገር ግን በጆ እርዳታ ጂዮንግ በትከሻው ላይ ወጥቶ አዛዡን በኃይል መታው። ጆ ጂዮንግን አዛዡን ከመግደል እንዲቆጠብ አደረገው። አሁን ሁሉም ነገር ለህዝብ ግልጽ ይሆናል። ካፒቴኑ ጆ ሕጉ ወንጀለኞችን እንደሚቀጣ ተማምኖ ነበር። ነገር ግን ነፍሰ ገዳዩ ተመልሶ በመውጣት ጂዮንግን ለመግደል ሞከረ። አዛዡ ሽጉጡን አንስቶ መተኮስ ጀመረ። በዚህ ጊዜ ጆ በከፍተኛ ቁጣ ተሞልቶ ስለ ፖሊስነት ግዴታው መጨነቁን አቆመ። አዛዡን መጥቶ ራሱን እንዲስት አደረገው። ጂዮንግም የመጨረሻውን ጥንካሬ ተጠቅሞ ነፍሰ ገዳዩን በቢላ ወጋው። በዚያ ቅጽበት ጆ ጂዮንግን ለምን ሕጋዊ ያልሆነውን የቅጣት መንገድ እንደመረጠ በመጨረሻ ገባው። በኋላ ላይ በምርመራ ጊዜ ጋዜጠኛ ቾይ እውነተኛው የጨለማው ጀግና ቀድሞ የሞተው ሚን እንደነበረ በመናገር ዋሸች። በዚህ መንገድ ጂዮንግ ከሕግ ቅጣት ሊያመልጥና ለፍትህ የሚያደርገውን ትግል መቀጠል እንዲችል አደረገችው። ምክትል ሊቀመንበሩም ከቆሰለበት በነቃ ጊዜ ወዲያው ስለ ጂዮንግ ጠየቀ። እሱም ደህንነቱ የተጠበቀ መሆኑ ተነገረው። በመጨረሻም በፖሊስ ትምህርት ቤት ተመራቂዎቹ ቃል ሲገቡ ጂዮንግ ግን በዚህ ደስተኛ አይደለም። ምክንያቱም በትክክለኛው መንገድ ወንጀለኞች የእጃቸውን ያገኛሉ ብሎ አያምንም። ታሪኩን ከወደዳችሁት ላይክ አድርጉ፣ ሰብስክራይብ በማድረግ በአዲስ ፊልም እንገናኝ።